ጤና ይስጥልኝ እንደምን ሰንብታችኋል ውድ የዝግጅት ተከታታዮች። ይህ ብስራት ኢትዮጵያ ነው። ብስራት ኢትዮጵያ በየሳምንቱ እሁድ የሚያቀርብላችሁ ተከታታይ የመጽሐፍ ትረካ እነሆ ቀረበ። ባለፈው ሳምንት በነበረው ዝግጅታችን ጥልማሞት በምዕራፍ 3 ቁጥር 53 ላይ እንደተመለከትነው የነዘላለም ታላቅ ወንድም የብስራት የእናቱ ታናሽ እህት ልጅና የደበሳይ ጓደኛ የሆነው ሙላት በብስራት መታሰር የተነሳ እሱን ነፃ ለማውጣት ሲል ማድረግ የሚችለውን ሁሉ ለማድረግ ቆርጦ በመነሳት ከላይ ታች በማለት መከራውን እያየ እንደሆነ ተመልክተናል። በብስራት የተነሳም ከወላጅ እናቱና መላ ቤተሰቡ ሳይቀር በመቆራረጡ ቤቱን ለቆላቸው ከደበሳይ ጋር አብረው መኖር እንደጀመሩም አይተናል። ሙላትን ከሁሉም በላይ አስደንቆት የነበረው አለቃው አቶ ስብሐት በተለይ ጓድ በእደን በተመለከተ የሰጡት ያልተጠበቀ መረጃ ነበር። ጓድ በእደ ባይሳሳ ለጮኛው ለስርጉት ይገዙ መንዳ በጻፈላት የመጨረሻ ደብዳቤ ስሙን ለምን የጥንቱ የጧቱ በዳሶ ባይሳ ሲል መጻፉ ያለ ምክንያት እንዳልነበረ ሐቁ ቁልጭ ብሎ የወጣበት አጋጣሚ ነበር ማለት ይቻላል። ይህም ብቻም አልነበረም። የሙላት አለቃ አቶ ስብሐት ብስራትን በተመለከተ እስከዛች ዕለት ድረስ ከሙላት ጋር በተለያዩ ቀናት በሚወያዩበት ወቅት ይህን መሰሉን ጉዳይ የሚያጣራ ከፍተኛ የፖለቲካ ሰዎች የተሳተፉበት ኮሚቴ መቋቋሙንና ብስራትን ሊጠቅሙ የሚችሉ አካሄዶች እንዳሉና ይህንንም መረጃ እንደደረሳቸው እንደሰማሁት እያሉ ከሚገልጹ በስተቀር በዛ ኮሚቴ ውስጥ እርሳቸውም እንዳሉበት ምንም አይነት ፍንጭ ያልሰጡ የነበር መሆኑ ይታወቃል። አቶ ስብሐት የዕለቱ ጭውውታቸውን ከማጠቃለላቸው በፊት ግን ለመጀመሪያ ጊዜ እርሳቸውን በኮሚቴው ውስጥ እንዳሉበት ሊያሳይ በሚችል አገላለጽ ገና ብለው መግለጽ በጀመሩበት ወቅት ሙላት እንዴት ሲስራውን እንዳሳጣው ነበር የተመለከትነው። እስኪ እናስታውስ። ሰማ ሙላቴ፣ የብስራትን ጉዳይ በተመለከተ ለቡድኑ ያቀረብኳቸው ነጥቦች ነበሩ። ሙላት አላስጨረሳቸውም። ከመቀመጫው ብድግ አለ። ከምረው ነው ጌቴ። ከደስታው ብዛት የተነሳ ይስራውን አሳጣው። ዞሮ ሊያቅፋቸው ይሁን ሊጨብጣቸው አቆበቆበ ብለን ነበር ትረካው የተቋረጠው። በዛሬው ዕለት ደግሞ ጥልማሞት ምዕራፍ 3 ቁጥር 54ን ይዛልን ብቅ ብላለች። በዚህ ዝግጅት አሁንም ከሙላትና ካለቃው ካቶ ስብሐት ጭውውት ሳንወጣ ተከትሎ የሚመጣውን በሁለቱም መሃል የነበረውን የመረጃ ልውውጥ እንመለከታለን። ትረካው ይቀጥላል። ዝግጅቱ ተከታተሉ ዘንድ እየጋበዝኩ አስተያየት ቢኖራችሁ ተቀብዬ ለማስተናገድ ምንጊዜም ዝግጁ መሆኔን ስገልጽ በደስታ ነው። እግረ መንገዳችሁንም ላይክ እና ሰብስክራይብ ማድረጋችሁን አትርሱ፣ አስታውሱ። ደራሲ ተራኪ አዘጋጅና አቅራቢ ኪዳነ ማርያም ደሴ። ሙላቴ፣ የብስራትን ጉዳይ በተመለከተ ለቡድኑ ያቀረብኳቸው ነጥቦች ነበሩ። ሙላት አላስጨረሳቸውም። ከመቀመጫው ብድግ አለ። ከምረው ነው ጌቴ። ከደስታው ብዛት የተነሳ ይሰራው አሳጣው። ዞሮ ሊያቅፋቸው ይሁን ሊጨብጣቸው አቆበቆበ። ተቀመጥ ሙላቴ። እርግጥ አንዳንድ ያላጫወትኩህ ነገሮች ይኖራሉ። በጊዜ ብዛት ወደፊት አጫውታለሁ። አንድም ጊዜው አልነበረኝም፣ ሌላ ደግሞ ለኮሚቴው ቅርብ ስለሆንኩ እስኪ እኔ ልሞክርና ከዛ አንተ ስታስፈልገኝ ትብብርን ጠይቃለሁ በሚል ነው። የሆነ ሆኖ የደረስኩበትን በመጠኑም ቢሆን ላሳውቅህ እፈልጋለሁ። በምን መልክ አቀረብከው ብትለኝ ልክ በጠቋሚ እንደቀረበ አድርጌ ሲሆን እሱን መሰረት በማድረግ ለቡድኑ አንድ መግለጫ አቅርቤያለሁ። ማስታወሻቸውን አወጡ። መግለጫ ያተኮረው በአንድ አብይ ነጥብ ዙሪያ ይሆናል። ማለትም የብስራት ለእስራት መዳረግ ዋናው ምክንያት ስርጉት የተባለች ጮኛውን ከእጁ ፈልቅቆ ለማውጣት ብቸኛው ዘዴ ይሄ ብቻ በመሆኑ ነበር የሚል ይሆንና ወደ ትንታኔ ሲገባ ደግሞ በእደ ይህንኑ ስውር ዓላማውን እግቡ ለማድረስ የተጠቀመባቸውን ዘዴዎች ወይም ደባዎች በዝርዝር ማጋለጥና መቅረብ ነበረበት። በዚህም መሰረት አንደኛ ብስራት በተከሰሰበት ወንጀል ደረስኩበት ባዩ በእደ መሆኑ፣ ሁለተኛ በማስረጃነት ከቀረቡ የተባሉ ሰዎች ደግሞ ራሱ በስውር ያዘጋጃቸውና
ከእርሱ ጋር በጣም ቅርርብ ባላቸው ግለሰቦች አማካይነት የተፈጸመና እነዚህም ምስክሮች ቃላቸውን ሰጥተው የፈረሙት ተገደው በድለላ በማስፈራራትና በምስጥር ላይ የተመሰረተ አሰራር መሆኑ፣ ሶስተኛ በጭብጥ ማስረጃነት ተወስዶ ወንጀሉ ጎልቶ እንዲታይ ያደረገው ብስራት በግሉ በአብዮቱ ላይ ባደረሰው በደል ሳይሆን በአባቱ የተነሳ ልጅ ሆኖ መገኘቱ ብቻ መሆኑ፣ አራተኛ ከሁሉም በላይ የሚያሳዝነው ብስራት እስር ላይ እንዳለ አሁንም ስልጣን መከታ በማድረግ የሕግን የበላይነት በጣሰ መልኩ ፍትህ ሰጪ አካላትን በማሳሳት ጭምር በጮኛሞቹ መካከል የነበረው ወደፊት በትዳር ተሳስሮ ለመኖር የነበረን የቃል ኪዳን ትስስር ሕግን ከለላ በማድረግ በሕገወጥ ሥራ በፍርድ እንዲፈርስ ሲደረግ ውሳኔው ብስራት እስራት ላይ እንዳለ እንዲደርሰው መደረጉ የመሳሰሉት ጉዳዮች በከፊልም ቢሆን ተጠቅሰዋል። ሌላው በእኛ በኩል የመከላከያ ምስክር ካስፈለገ በሚል ማስረጃ ቆጥሬ ያለሁ። ባይገርምህ ማስረጃ ብዬ ቆጠርኳቸው የራሱን ምስክሮች ነው። ለምን ብትለኝ ቅድም እንዳልኩህ በጥቅም የገዛቸው ሰዎች በመሆናቸውና በአሁኑ ጊዜ በዕደ ሌላ ሰው በመሆኑ ሊደብቁለት አይችሉም የሚል እምነት ስለነበረ ነው። በዛ ላይ ከተደረሰባቸው ሊደርስባቸው የሚችለው አደጋ ይታያቸዋል። በዕደ ከየት መጥቶ ይታደግናል ብለው የሚታደጉት መሰለ። ስለዚህም በዚህ ሂደት የአንተ እህቶች ይቅርታ አድርግልኝና ወላጅናትህም ጭምር ኮሎኔል ገዙም እንዳና ባለቤታቸው ይገኙበታል። ቅድሚያ ትኩረት እንዲደረግበትም ተደርጓል። ስራው ተጀምሯል። አመርቂ ውጤትም እየታየበት ነው። ሙላቴ አባባሌ ዱብዳ እንደሚሆንብህ አውቃለሁ። ቢሆንም አንድ ነገር ብቻ ልብ በልልኝ። አንድ ጊዜው ሲደርስ ብቻ የምገልጽልህ ብርቱ ምስጢር አለ። እርግጥ ችግር ሊሆንም ይችላል አመለካከታችን ከሚወስነው በስተቀር። እንዴት አድርጌ እንደምወጣው አላውቅም። እሱ ብቻ ነው የጨነቀኝ። ሰው ነው ማለቴ የብዕደ ሰው ወል እንደዛ ቢሆንማ ባልከፋ በማነድሌ። ይቅርታ ለነገሩ ለጨዋታ ያህል እንጂ ላነሳው የሚገባኝ ሆኖ አልነበረም። ይሁን ብቻ ግድ የለም በስልት ይዘዋለሁ። እስኪ ለጊዜው ደግ ደጉ እናስብ። ከሆነም ሲሆን ወደፊት የምናየውና በጋራ የምናስብበት ይሆናል። ጥርሶቻቸውን ከውስጥ አፋጯቸው። ነገር ገባቸው። ሙላት ይሄ ነው ማለት አልቻለም። ነገር አለሙ ሁሉ ተዘበራረቀበት። ለተወሰነች ደቂቃ ሁሉ በሐሳብ በየፊናቸው ዘመቱ። ቀድሞ የነቁት ስብሃት ነበሩ። አደረም መረረም ይህን ይመስላል። ጉዳያችን ከብስራቴ ነው። ብስራቴን ነጻ ስናወጣ ወይም ለማውጣት በምናደርገው ትግል ብዙ በዕዳዎች ከቅርብም ሆነ ከርቀት ሊኖሩም ሊቀየሙም ይችላሉ። ለነገሩ ቅድም እንዳልኩ ማዘብዘብ አይሆንብኝና በዚህ ሰዓት ላነሳ የሚገባኝ ሆኖ አልነበረም። ይቻ ሀገር ብዙ ተባዮችን አፍርታለችና ችግር ነው የኔ ወንድም። የደረቅ ፈገግታ ገጽታቸውን ሞላው። ሙላት አንድ ከሱ የተደበቀ ነገር እንዳለና ያ ጉዳይ እያሳሰባቸው እንደሆነ ጠረጠረ። ይቅርታ አድርጉልኝና ጌታዬ፣ ከፊትዎ የሆነ የተጋረጠበው ጋሬጣ እንዳለ እየገባኝ ነው። ጉዳዩን እኔ ያውቀዋለሁ ማለቴ ማወቅ እችላለሁ፣ ለጥንቃቄው ያህል ለማለት ነው። ሲፈራ ሲቸር ያቀረበው ጥያቄ ነበር። ወል ልታውቀውም ላታውቀውም ትችላለህ፣ ማለት ታውቀዋለህ አታውቀውምም። እና በግልጽ ቀርበን ብንለምነው አሊያም በሚቀርበው ሰው ብንገባበትስ? በተለይ በእርሶ የማያምር ከሆነ በእኔና በሌላ ሰው። እሱማ ነገር ተበላሸ ማለት ነው ሙላቴ። እኔና የምልህ ክፍል በሚገባ እንተዋወቃለን፣ እንደምንተዋወቅም እንተዋወቃለን። ይገርምሃል፣ ተቻችለን ያለን ሰዎች ነን። እንዳንቀዳደም ብቻ ፍራልኝ። ፈሪሃ እግዚአብሔር የጎደለው መቅደሙ አይቀርም። የእስካሁኑ ሰላማዊ ጦርነት ነው። እርግጥ አመቺ ጊዜ ካገኘው አዋዝቼ ልቀርበው እቅድ አለኝ። እንደኔ ደግ ደጉን ካስመለከተው ማለቴ ነው። ይቅር ብቻ ተወው ሙላቴ። ብዕራቸውና ጠረጴዛው የሙዚቀኛ ታምቡር ሆኖ ውስጣዊ የሐሳብ አቀንቃኝነታቸውን ያጅብላቸው ጀመር። ግድ የለዎትም ጌታዬ፣ ለክፉም ለደጉም ባውቀው ይከፋ አይመስለኝም። ቀሰቀሳቸው። ስልህ ያንተ ማወቅ በራሱ ነገሮችን ያውሰበስባቸዋል። ለማንኛውም ታገሰኝ። ቀኑ ሲደርስ ሳትወተውተኝ ወትውቼ እነግርሃለሁ። እያደረግኩት ያለሁት ድብቅ አይደለም፣ እመነኝ። ይልቁንም በድጋሚ ላስታውስህና እያደረግነው ስላለው ስራ በእኔና ባንተ መሃልም ቢሆን እኔ ካላነሳሁልህ በስተቀር ጉዳዩን እንዳታነሳብኝ አደራ አልልህም። አደራይ ግን የጠበቀ ነው ካሉ እሺ፣ ምን ከፋኝ ጌታዬ፣ ብቻ በጣም ነው የማመሰግነው። ለመሰናበት ብድግ አለ። አንተ ሙላቴ
አቤት ጌታዬ፣ ይልቅስ አንድ የዘነጋሁት ነጥብ አለ፣ ሳልዘነጋው ላጫውትህ። ነገር አበዛው ልበል? አረ በጭራሽ ጌታዬ፣ ደስታውን አልችለውም። ምን ነበር? እንግዲያውስ ቁጭ በል በማለት መቀመጡን እንዳዩ ጨዋታቸውን ቀጠሉ። ቡድኑ የኤርትራና የትግራይን ሰዎች ጉዳይ ሲከታተል አንድ የደረሰበት ጉዳይ ነበር ማለትን ስለሰማሁ ላጫውት ብዬ ነው አመጣጤ። የድሮ ብላታ የዘመኑ ጓድ በላቸውን ታውቀዋለህ? አሁን በሚገባ እርግጥ በአብዛኛው በዝናም ቢሆንም ጎሽ እግዚአብሔር ይስጥህ። እኔም እንደምታውቀው ብቻም ሳይሆን ጉዳዩን ብትሰማው ስሜት እንደሚሰጥ ስላሰብ ነው ላጫውት የፈለግኩት። ሰውየው እንደምታውቀው ተጀምሮ እስከሚጨረስ ህይወቱን በሙሉ በወንብድና መራ። ዳግም የሚባል ልጅ እንዳለው ታውቅ ኖረዋል? በደንብ እንጂ ጌታዬ። እናሳ ይገርምሃል ሙላቴ፣ እሱ ደግሞ የዘሬን በተያን ዘርዝረኛ ላይ ይመስላል፣ በቁጢቱ ተተካ ይባላል። ይህንን ጉድሳ ታውቅ ኖረዋል? አረ በጭራሽ አላውቅም ጌታዬ። እንዴት ማለት? አዎ የአባቱን አርማ አንስቶ ጫካ በመግባት እየሰራ ያለው ስራ እንዲቀላል እንዳይመስልህ። ምን ነው ጎንደር ውስጥ ወጣቱን በተመለከተ አለ የተባለ አድራጊ ፈጣሪ አብዮተኛ ነው ሲባል የሰማው መስሎኝ። ውሸቴን ነው? ልክ ነህ ሙላቴ። ያ በአንድ ወቅት ነው። ወደ መጀመሪያው አካባቢ በጨዋታችን እንዳነሳ ነው አብዛኛው በተቃዋሚ ጎራ ተሰልፎ የሚገኘው ቡድን እጁን ዘርግቶ መቀበል ብቻም ሳይሆን ቁልፍ ቦታ ሰጥቶ የሚጠቀምባቸው የእሱን አይነቶችን ሰዎች መሆኑን አትርሳ። ስለሆነም ዳግሚያ በላቸው በአሁኑ ጊዜ ከወያኔ ጋር ግንባር ፈጥሮ ትናንትና በቀይ ሽብር ከረፈረፋቸው ያስተረፋቸውን የጎንደርን ወጣት በውድም ይሁን በግድ በማስኮብለል በጦርነት እሳት ላይ እየማገዳቸው ነው ያለው አሉ። ምን ይሄ ብቻ ከምን ጊዜው እንደቀናው አይታወቅም። በትግሬው ቡድን ውስጥ የአማራው ተቀጥያ ቡድን አድራጊ ፈጣሪ ከመሆኑም በላይ በታማኝ ጋሻ ጀግሪነቱ በተሰጠው እልቅና እየተጫወተው ያለው አፍራሽ ሚና ይሄ ነው አይባልም ይባላል። እንዴ ጌታዬ፣ አማርኛ ተናጋሪ ትግሬ ታጋዮች ተፈጥሩ ማለት ነው? አባባሉ ራሱን አሳቀው። ልክ ነው ሙላቴ። በእርግጥ ዛሬ የእነሱ ጉዳይ አስፈጻሚ አይነት ብቻ አድርገህ አቃል ልታየው ትችል ይሆናል። ቅድም የነበደ መውጣት ገና ለገና ኦሮሞ ነኝ ስላለ ብቻ ከኋላ ያስከተለው ጀሌ ቀላል ግምት እንዳልሰጠነው ሁሉ ይሄም ዛሬን ባይችል ነገና ውሎ አድሮ ዛሬ በወንጀለኞች ሽፍቶች ጥርቅም ነገ በስርዓት የከፋው ሰራዊት ስብጥር ያብጥና አወነባብዶ ትግል በሚል ሽፋን ከውስጥ የእርስ በርስ ጦርነት ባሻገር በተለይ ኢትዮጵያን በክፉ አይን ለሚያዩ ነጫጭቦች ትላልህ አረቦች የምስራች ይሆንላቸዋል። አስቀድመው እውቅና ይሰጣሉ፣ ለዓለም ህዝብ ለፈው ያስተዋውቋቸዋል። በማስከተልም የማቴሪያል ትላልህ የሞራል የሐሳዊ መሲህ ድጋፋቸው ይጎደጉድላቸዋል። ምን አለፋህ ከግራ ከቀኝ እያራገቡ የሰደድ እሳት አድርገውት ያርፋሉ። አገራችን እንደ ጥንቱ ሁሉ ውል ባለው ጠላት እየተጠቃች ወደ ኋላ ብንደቅና ብንንኮታኮት ባልቆጨኝ። እመንም አትመንም አገሪቷን ያደቀቋት የደቀቁ ሰዎች ጥርቅም ነው። ከዛ ተቀምጠው የሰቀሉት ቆመው ለማውረድ ያስቸግራል ይሉት አይነት ሆኖት ያርፋል። ዳግሚያ በላቸው ለጊዜው ዞሮ ዞሮ ከፍ ሲል የሻዕቢያ ዝቅ ሲል የወያኔ ዓላማ አስፈጻሚ ፖለቲካዊ ግብረ ኃይል ሆኖ ታርፏል ማለት ነው። አባቶች ጠላት ከሩቅ አይመጣም የሚሉት ወደው አይምሰልህ። ጠላት ምን ጊዜም አይናቅም። እርግጥ እኔ እናንተ ወይ ደርግ ልንቀው እንችል ይሆናል። የጎንደር ህዝብና በትግሬዎቹ ጎን ለጎን ያለው አማራ ህዝብ ግን ወላፈኑ እየገረፈው ነው። እነ ሻዕቢያ ያገሩን ሰዶ ባገሩ በሬ የሚለው ፖሊሲያቸው ባንዳዎች ከጥንት ወራሪ አለቆቻቸው ያልተሳካ ሙከራ የወረሱትና ዘመን ጠብቆ የተረጨ መርዝ ነውና በትውልዱ ደካማነት የተነሳ ተግባራዊ መሆን ቢችል ሊደንቀን አይገባም። ቀድመን ካልነቃን በስተቀር እንደሚጠቅማቸው አትጠራጠር። ሰሞኑን ከደህንነት ቢሮ የወጣው መረጃ እንደሚያመለክተው በዛ አካባቢ ለምሳሌ እንደ ወልቃይት ጠገዴ ባሉ ቦታዎች ያሉ ህዝቦች የአብዮቱ ወገን ወይም የህዝባዊና መንግስታዊ ድርጅቶች የሚያገለግሉ ጓዶች ስለሆኑ ስላልሆኑ ሳይሆን በራሳቸው የተቀነባበረ ስውር ሴራ ምክንያት ብቻ በተሰነዘረባቸው የተቀነባበረ ጥቃት ዋናው ተዋናይ እሱ ነበር ይባላል። በዚህ ሲሉት በዚያ፣ በዚያ ሲሉት በዚህ ከተፍ በማለት በአብሪነት፣ በተወርዋሪነት፣ በአጥቂነትና በተከላካይነት ሁለገብ ጀብዱ እንደያስመዘገበላቸው ለመሆኑ ሪፖርቱን ብትሰማው ትፈዛለህ። ፈጣሪ በአገሪቱ ላይ ጥፋት አስነስቷል ማለት ይቻላል። የተረገመ ሽንት። የሆነ ሆኖ ዛሬ በዚህ ደረጃ ላይ ነው ይባላል። የነገን እንግዲህ እንጃ። ታዲያ ይሄ መንግስት ይህንን እየሰማ ዝም ይላል ጌታዬ? ሰማ ሙላቴ፣ ይሄ መንግስት ዳተኛ ነው። በዛም ላይ ንቀት የሚባል ክፉ በሽታ ክፉኛ ተጠናውቶታል። ለመስማቱ ያህል ይሰሙታል። መፍትሄ ቀርቶ የመፍትሄ ሀሳብ ይሰጡበት ግን አይመስለኝም።
አትታዘበኝና እነሱ ውርደት ነው የሚሉትና የሚያንገበግባቸው ጉዳቸውን ሰው መስማቱ ላይ ነው። ጉዱ የሚያስከትለውን ውጤትም ሆነ ጦስ የነገ የተነገ ወዲያው ግና የወደፊቱን ከሩቅ ማየት ቀርቶ አጠገባቸው ያለውን የሚያዩ አይመስለኝም። ልብ ካላየ ልብ ካልሰማ ዓይንና ጆሮ ብቻውን ይፈይዳል ብለህ ነው ሙላቴ። ነገሮች ሁሉ በዚህ ቀጥሉ ከተባለና እድሜ ከሰጠን ሩቅ ሳንሄድ በቅርብ ጊዜ ብዙ የምናይ ይመስለኛል። ክፉን በሩቅ ብቻ። ለማንኛውም ይህንን በዚህን ቋጨው። ይልቅስ ወደኋላ ለመልስህና ለመሆኑ የብስራትን ጉዳይ እንዴት ታየዋለህ? እንዴት ታየዋለህ አለ ጌታዬ። ሌባ ተይዞ ዱላ ይጠየቃል። ከዚህ በላይማ እንግዲህ እግዜር ወርዶ ይፈርድ እንደሆነ እንጂ በሰው አሰራርማ እንጀት ቅቤ የሚያጠጣ ስራ ነው የሚሆነው። እንዲያው ለመሆኑ የሚሆን ይመስለውታል ጌታዬ? አንዳንዴ እውነት አልመስለኝ እያለ ይመጣል። የመጨረሻን ጉድ አይቼ በተዘበራረቀ ስሜት ውስጥ ሆነ። ምን ነው ተጠራጠርክ ሙላቴ? እፊቱ ላይ የተስፋ መቁረጥ ስሜት አነበቡበት። ብስራት ደንግጦ ባነነ። ከበፊቱ የባሰ አመዱ ቡን አለ። ይሄኛው ከመጀመሪያው በተለየ ጥርጣሬያቸውን ከፍ አደረገው። ዝም ብለው ማለፍ አልፈለጉም። ሙላቴ ጤና የተሰማ አይመስለኝም። እውነቴን ነው። አንገታቸውን ወደ እሱ አስገው በራይ አይኖቹን ተመለከቷቸው። አይ ደህና ነኝ በተንተባተበ አማርኛ መለሰላቸው። አቶ ስብሐት ጨዋታ እንዳስረዘሙበትና ለጓደኛው ካለው ፍቅርና ጉጉታ አንጻር የፈጠረበት ጭንቀት ሊሆን ይችላል ሲሉ ገመቱና ጭውውቱን ሊገቱ ፈለጉ። ሙላቴ ለማንኛውም ጉዳዩ ሁሉ ይህን ይመስላል። አንተነትህ በዚህ መልክ የሚቀጥል ከሆነ መረጃ መለዋወጡ አስፈላጊነት ከጥቅሙ ጉዳቱ እንዳይበልጥ እሰጋለሁ። ምን ማድረግ እንዳለብን አላውቅም። መረጋጋት ብትችልና በጋራ እየተመካከርን ብንሰራው ምንኛ መታደል ነበር። ሰዓታቸውን ተመለከቱና ቀጠሉ። ይገርማል፣ ሳይታወቅን ብዙ የሥራ ሰዓት አባከንን። ዕድሜ ከሰጠን ከርሞ ብዙ የምናይ ይመስለኛል። አይዞ በርታ። እስኪ ወደ ካፍቴሪያ ሄድና አንድ 15 ደቂቃ ያህል አየር ተቀበል ወደ ቢሮ ተመለስ። አመሰግናለሁ። ተጨባብጠው ተለያዩ። ሙላት ከራሱ ጋር እንደምንም ቢታገልም በተዘበራረቀ ስሜት ውስጥ እንዳለ ሙሉ በሙሉ ያስታውቃል። እጅ ነስቶ ወጣ። ሁለቱም በሐሳብ ተውጠዋል። አቶ ስብሐት ጨቀጨኩትና ስሜቱን ነካሁት ይሆን በሚልና ሙላት ደግሞ እቅርባቸዋለሁ ከሚላቸው ሁለት ሁነኛ ሰዎቹ የሚደርሰው ምክር የትኛውን ይዞ የትኛውን መልቀቅ እንዳለበት ግራ መጋባት ብቻም ሳይሆን ምላሽ አምጣ እያለ ጭንቅላቱን የወተውት ይዘዋል። በመጀመሪያ ይሄኛው እያንገላታው እያለ በመቀጠል የስብሐት ጥያቄ ያስበው የነበረውን ሐሳብ ደርሰውበት ጥያቄ አቀረቡለት ስለመሰለው ነበር ድንብርብሩ የወጣው። ሙላት አለቃው እንዳሉት ወደ ካፍቴሪያው በመሄድ ፋንታ ወደ ቢሮ አመራ። ያልጠበቀው እንግዳ አጋጠመው። ሁለት እንግዶች፣ ደበሳይና አንድ ሻምበል ወታደራዊ ልብሱን ገጭ እንዳደረገ። ይቀጥላል።